ሃይ ጋይስ እንዴት ናችሁ? ደህና ናችሁ? እንኳን ወደ ዩቲዩባችን በሰላም መጣችሁ ብዬ ዌልካም ልላችሁ ወዳለሁ። በዚህ ዩቲዩብ የተለያየ ነገሮች እንደምታገኙት ተስፋ አደርጋለሁ። ከኛ ጋር ሁኑ። ላይክ ሼር እያደረጋችሁ ኦሬዲ በዚህ የሚያልፈው ነገሮች ተከታተሉላችኋለሁ። ሼር ላረጋችሁ በጣም በውስጤ ያለው ምንድነው እንዴት ፓይተን ዳውንሎድ አድርገን ወደ ኮምፒውተራችን ሎካል ላይ ከዛ ደግሞ እንዴት የምንፈልገው ነገሮች ለምሳሌ ማጥናት ሊሆን ይችላል። ፓይተን ላይ ስኬል አፕ ማድረግ ስንፈልግ ግዴታ ዳውንሎድ ማድረግ ያስፈልገናል። ከዛ ቀጥሎ ደግሞ የተለያየ ኮዶች የሚሰሩት ካላችሁ ደግሞ እንዴት ፓይተን ኢንስታል እንደምታደርጉት ሰፖርት የሚያደርጋችሁ ወይ ጋይድ የሚያደርጋችሁ ነገር ሼር ላረጋችሁ እወዳለሁ ማለት ነው። ሰው ኢንስታሌሽን ስቴፕ ጋይድ የሚለውን መጀመሪያ ላይ ለእናንተ በትክክል ዋን ቱ ዋን ላወራችሁ እፈልጋለሁ ማለት ነው። ሰው መጀመሪያ ምንድነው ማድረግ ያለብን ፓይተን ላይ ሰው ዳውንሎድ ፓይተን ማድረግ አለብን። ዳውንሎድ ካደረገን በኋላ ኢንስታል ማድረግ አለ ማለት ነው። ሰው እንዴት አድርገን ነው ዳውንሎድ የምናደርገው ለምትሉት ቶታሊ ይህ ቪዲዮ ሞርሊ የሚይዘው ነገር ምንድነው ቪዥዋል ስቱዲዮ እና ፓይተን አንድ ላይ አድርገን እንዴት ኮድ መማር እንችላለን ወይም ኮድ ማድረግ እንችላለን የሚለው ነው። ምክንያቱም ቪዥዋል ስቱዲዮ ሞር ኤክስቴንሽኖች አሉ ማለት ነው። ሶ ከሁሉም ጋር የመስራት ኢንቲግሬሽን ላይ መስራት ይችላል። ኮዲንግ ላይ ከዛ ደግሞ ሲአይ እና ሲዲ ፉሊ መስራት ይችላል። ሲአይ ማለት ኮንቲኒየስ ኢንቲግሬሽን ከጊት ጋር ከተለያየ ጋር ኢንቲግሬሽን መስራት እንችላለን። ከዛ ደግሞ የተለያየ ደግሞ ፋይል ሼሪንግ እነ ጊት ምናምን እንዳልነው ኢንቲግሬሽን ደግሞ ሚውል ሶፍት ላይ ሙሉ በሙሉ በቪዥዋል ስቱዲዮ መስራት እንችላለን ማለት ነው። ሶ እንዴት ነው ፓይተንን ዳውንሎድ ልናደርግ የምንችለው? ሶ ሁላችንም ወደ ብሮዘራችን እንሄድ። ከዛ ብሮዘር ላይ ከሄደን በኋላ python.org ወይም ፓይተን ብላችሁ ሰርች ብታደርጉ ይሄንን ሳይት ነው የማመጣላችሁ። ሶ በዚህ ሳይት ላይ ደግሞ የመጀመሪያው python.org ፓይተን ብቻ ብዬ ሰርች ስላደረግኩ ሶ ይሄኛውን ሊንክ ክሊክ አደርጋለሁ። ይሄን ሊንክ ክሊክ ሲያደርግ ወደ python.org ወይም ወደ ፓይተን ሳይት ይወስደኛል ማለት ነው። በዚህ በፓይተን ሳይት ላይ ደግሞ ምንድን ነው ማድረግ የምንችለው? ሶ እኛ ዳውንሎድ ማድረግ ነው የምንፈልገው። እናንተ ግን ማጥናት የምትፈልጉት ብዙ ነገሮችን ሪቫይዝ ወይም ዲግ ማድረግ የምትፈልጉት ከሆነ ኦሬዲ እዚህ ጋር ዶኩሜንቴሽን የሚል አለ። ዶኩሜንቴሽን ላይ መታችሁ ለምሳሌ ዶክ የሚለው ላይ ብትመጡ ከዛ ከታች ላይ ሞር የቢግነር ጋይድ የሚያደርግ ነገሮች አሉ። ፍሪኩዌንት ኮሽኖች አሉ። የተለያየ መጽሐፎችም አሉ። ግን ለእናንተ ይጠቅማል ብዬ የማስበው ቲቶሪያል የሚል አለ። ቲቶሪያል ላይ ክሊክ ስታደርጉ ቲቶሪያል ላይ ያለውን ፓርቶች ከመጀመሪያ ጀምሮ ብዙ ነገሮች አሉ በውስጡ ዲፋይኒንግ ፋንክሽኖች እንዴት እንደሚታረጉት ከዛ ዳታ ስትራክቸር ጋር ሪሌት የሆኑ ዳታ ስትራክቸር ላይ በጣም ሞር ለኤአይ የሚጠቅማችሁ ለማሽን ለርኒንግ ሊሆን ይችላል። ከዛ ውጪ ደግሞ የተለያየ ኤአይ ፓርቶች መስራት የምትፈልጉት ዳታውን እንዴት አንደርስታንድ ያደርጋል የሚለውን ዳታ ስትራክቸሩን እዚህ ጋር ትማራላችሁ። ዴን ሞጁል አለው። ኢንፑት እና አውትፑቶች እንዴት ኮንትሮል ማድረግ እንችላለን። ኤረር እና ኤክሴፕሽኖች እንዴት ሃንድል ማድረግ እንችላለን። ሲንታክስ ሬዲ ኤክሴፕሽን፣ ሃንድል ኤክሴፕሽን፣ ራይሲንግ ኤክሴፕሽን የሚባሉ አሉ። እነዚህን እያንዳንዱን እንዴት ማስራት እንችላለን። ዘን ወደ ኦብጀክት ኦሪየንትድ ወደ ክላስ ምናምን እንዴት ሙሉ ፉል ፓኬጁን አንደርስታንድ እንድታደርጉ ነው። እዚህ ፓርቶች ላይ ኮድ አለው። ለምሳሌ ክላስ የሚለው ላይ ክሊክ ቢያደርግ ክላስ ሪሌትድ የሆነው ነገሮች በደንብ ቲዮሪ አለ። ከዛ ደግሞ ቀጥሎ እንዴት ነው ክላስ ስኮፖቹን ፋንክሽኖችን ዲፋይን ማድረግ እንደምንችል
ክላስ ዲፊኒሽኖች ሲንታክስ እዚህ ጋር እንደሚታዩት ከዛ ክላስ ኦብጀክት እንዴት ክሬት ማድረግ እንችላለን የሚለውን ዋን ባይ ዋን ሶ እዚህ ጋር ቴብል ስር 9 ላይ ያለውትን ሁሉን እዚህ ጋር ያመጣልኛል ማለት ነው። ሶ ባክ ብላችሁ ከዛ ደግሞ ቀጥሎ ራንደም ሪማርክ ምናምን አለ፣ ኢንሄሪታንስ አለ፣ ፉል ፓኬጅ ነው ማለት ነው። ሶ ይሄንን እንድታጠኑት ቱቶሪያል የምለው ሜቢ አንዳንድ የሚፈጥን ፓርቶች ካሉ ቪዲዮን ፖዝ እያደረጋችሁ የምትፈልጉትን ፓርቶች እየሄዳችሁ በደንብ እንድታገኙት ብዬ ነው። ሶ ፓይተንን በደንብ አንደርስታንድ አደረጋችሁ ማለት በዚህ ሰዓት ኦንላይን ስራ ላይ በጣም አስፈላጊ ስራዎች በፓይተን ስላለ ቢ ፎከስድ። ሰው እኛ ዳውንሎድ ለማድረግ ዳውንሎድ የሚለው ላይ እንመጣለን። ዳውንሎድ የሚለው ላይ ክሊክ እናደርጋለን። ሰው ዳውንሎድ የሚለው ላይ ክሊክ ስናደርግ እዚህ ጋር ወደዚህኛው ፔጅ ሪዳይሬክት ያደርገናል። ከዛ ከታችም ደግሞ የተለያዩ ቨርዥኖች ያስቀምጥልናል። ሰው ዳውንሎድ ዘ ላተስት ቨርዥን ፎር ዊንዶው እኛ ለዊንዶው፣ ለሊኑክስ፣ ማክ ከዛ ውጪ ደግሞ መጠቀም የምትፈልጉት ኦፕሬቲንግ ሲስተም ላይ ዳውንሎድ ማድረግ ትችላላችሁ ማለት ነው። ሶ ብዙ ጊዜ ላይኑክስ እና ማክ ነው። ከዛ ውጪ ሜቢ የተለያየ ኦፕሬቲንግ ሲስተሞች ሊኖሩ ይችላሉ። ሶ እኛ ዳውንሎድ ፓይተን 3.30.3 የምትለው ላይ ክሊክ እናደርጋለን። ዶንት ፎርጌት እኔ እየሰራሁበት ያለው ዊንዶው ላይ ነው። ሶ ለዊንዶው ነው ዳውንሎድ ያደረኩት። እዚህ ጋር ካያችሁት ዳውንሎድ ዘ ላተስት ቨርዥን ፎር ዊንዶው ነው። ሌተስት ቨርዥኑ ለማን ነው? ለዊንዶው ዳውንሎድ ነው ያደረኩት። ሶ እዚህ ጋር እንደሚታዩት ዳውንሎድ ሆኖልኛል ማለት ነው። ሶ እቺን ክሊክ አድርጌ ወደ ውስጥ ማግባት እችላለሁ። ሴኮንድ አሁን የመጀመሪያ ስቴፕ የኛ ኢንስታሌሩን ዳውንሎድ አድርገናል ማለት ነው። እቺን ዳውንሎድ ካረገን በኋላ እሱን ዳውንሎድ ካረገን ከዛ ያም ፓርት ዳውንሎድ አድርገን ከጨረሰን በኋላ ምንድነው የምናደርገው ለምለው ኢንስታል ራን ዘ ኢንስታለሩን ዳውንሎድ ያደረግነው ኢንስታለሩን ኢንስታል ማድረግ አለብን ማለት ነው። ሶ ብራውዘር ላይ ለመለስና እዚህ ጋር መታችሁ ከዛ ፋይል ፎልደሩ ላይ ማየት ትችላላችሁ። እቺኛውን ደብል ክሊክ እናደርግበታለን። ሶ ደብል ክሊክ ስናደርግ ምን ያደርገዋል? ያቺን ኢንስታለሩን ይጀምረዋል ማለት ነው። ሶ ኢንስታለሩን ሲጀምር ኢንስታል ፓይተን 3.30.3 ሶ ይሄንን ኢንስታል አድርግ ይለናል። ኢንስታል ናው። ከዛ ቀጥሎ ደግሞ ከስተማይዝ ኢንስታሌሽን የሚላለ እኛ ግን ኢንስታል ነው እንበለው። ሶ ይሄን ስቴፕ ይጠይቀናል። ይሄንን ስቴፕም በውስጥ ሜቢ ላይታያችሁ ይችላል እንድትፈቅዱለት ኦፕሬቲንግ ሲስተም ይጠይቃቸዋል ማለት ነው። ሶ ስታርት እያደረገ ነው ያለው። ሶ እሱን ኢንስታል ጋይስ ሰብስክራይብ እያደረጋችሁ እንዳረሱ አዳዲስ ነገሮች እንዲደርስላችሁ እንዳትረሱ። ሶ ብራውዘር ላይ ሄደን እያልኩ እንደነበርኩት ሜቢ እዚች ጋር ፓይተን ላይ ክሊክ ደብል ክሊክ ሲታደርጉ ኦሬዲ ደብል ክሊክ ስናደርግ እንደዚህ አይነት ፔጅ ይመጣልናል ወይም ኢንስታል የምናደርግበት ኦፕሽን ይመጣልናል ማለት ነው። ሶ እዛ ላይ እዚህ ጋር ኢንስታል ነው የሚልና ከስተማይዝ ኢንስታሌሽን የሚል አለ። ሶ እኛ አድሚን ፕሪቪሌጅ ስላለን በራሳችን ኮምፒውተር ላይ ኢንስታል እያደረገን ስለሆነ ኦር የሆነ ሰርቨር ላይ ሳይሆን የራሳችን ሎካል ኮምፒውተር ላይ ነው ኢንስታል እያደረገን ያለ ነው። ስለዚህ ሳም ፓርት ከስተማይዝ ማድረግ ስለሚፈለግ ከስተማይዝ
ኢንስታሌሽን የሚለው ላይ ክሊክ እናደርጋለን። ከስተማይዝ ኢንስታሌሽን ላይ ስንል እነዚህን ነገሮች ያመጣልናል። አንደኛ ዶኩሜንቴሽን፣ ሁለተኛ ቢፒ ብዙ የፓይተን ፓኬጆች ኢንስታል የምናደርግበት ነው። የተለያየ ፍሬምወርኮች ልንጠቀም እንችላለን። ለምሳሌ ጃንጎ ልንጠቀም፣ ፍለስክ ልንጠቀም እንችላለን። ከዛ ከፓይተን ጋር ሪሌት የሆኑ ሌሎች ቱሎች ላይ እና ቴንስራፍሎው እና ለኤአይ ፓርቶች ወይም ለማሽን ለርኒንግ የምትጠቀሙት ብዙ ፓኬጆች ስላለ እነዛን ፓኬጆች ኢንስታል አደርገዋለሁ ስትሉ ኮምፒውተራችሁ ላይ ቢፒ መኖር አለበት። ሶ ኮማንድ በኮማንድ ኢንስታል ስለምናደርግ ቲሲአይ ወይም ቲኬ አይዲል ያስፈልጋል በራሱ እንድረዳ ማለት ነው። ይሄ ዲቨሎፕመንት ኤንቫይሮንመንቱን አይዲልን አንደርስታንድ እንዲያደርግ ነው። ፓይተን ቴስት ሲዩቱን በራሱ ቴስት ሲዩቶቹን ቴስት የምናደርግበትን እንዲያስቀምጥ ፒዋይ ላውንቸር። ይሄኛው ደግሞ ብዙ ጊዜ ለምሳሌ ጃንጎ ራን ልታረጉ ብትፈልጉ ፒዋይ ማኔጅ ዶት ፒዋይ ደን ራን ሰርቨር እንለዋለን። ወይም ፒዋይ ባልንበት ቦታ ፓይተን ማለት እንችላለን። ሶ ግሎባሊ ፒዋይ የምትለው ቫሪያብል አንደርስታንዳብል እንድትሆን የምትረዳ ናት። ስለዚህ ሁሉም ቲክ እንደሆኑ ዲፎልትሊ እንተውና እናልፋለን። ኔክስት እናደርገዋለን ማለት ነው። ዘን ኔክስት ስንለው እዚህ ጋር አድቫንስድ ኦፕሽኖች ያመጣልናል። አንደኛ ኢንስታል ልናደርግ የፈለግነው ፓይተን ስንት ነው? 3.13 ነው። ለሁሉም ዩዘር አንደርስታንድ እንዲያደርግ ሰው እችኛውን ቲክ አደርገዋለሁ ማለት ነው። ዘን ሌሎቹም በዲፎልቱ ብትተው ችግር የለው። የምትፈልጉት ካሉ ደግሞ አድ ማድረግ ይቻላል። እዚህ ላይ አድ ማድረግ ይቻላል። ዘን ይሄኛው ደግሞ ከስተማይዝ የተደረገው ኢንስታሌሽን የቱ ነው? የት ጋ ነው? ሰው የኔ ፋይል ውስጥ ሄዶ ነው ሲ ዳይሬክተሪ ውስጥ ሄዶ ፕሮግራም ፋይል ውስጥ ፓይተን 3.13 የሚለውን ክሬት ያደርግልናል ማለት ነው። ሶ ይሄኛውም እንዳለው በዲፎልቱ እናልፋለን። ሶ ኢንስታል እንላለን ማለት ነው። ኢንስታል ስናደርግ ፍቃድ ይጠይቀናል። ሰው ከዛ በኋላ የስ ስትሉት እዚህ ጋር ሎድ እንደምታደርጉት እያንዳንዱን ኢንስታሌሽን ታይሙን ጨርሶ ከዛ ኢንስታል ያደርግላቸዋል ማለት ነው። ሰው ኢንስታሌሽኑን ከጨረሰን በኋላ ከዛ በኋላ የሚቀጥለው ምንድን ነው የሚለውን ላይ እንመጣለን ማለት ነው። the next one is የኔ ፓይተን በትክክል ኮምፒውተር ላይ ኢንስታል ሆኗል ወይ የሚለውን ቼክ እናደርጋለን ማለት ነው። ይሄንን ቼክ ለማድረግ ኦልሬዲ ቬሪፋይ ኢንስታሌሽን ቬሪፋይ የምናደርግበት ወይ ነው። ሜቢ የእናንተ ኢንስታሌሽን ታይም ቴክ ስለሚያደርግ ዶንት ወሪ። ሶ ፓይተን ስፔስ ማይነስ ቨርዥን እና ፓይተን 3 ማይነስ ቨርዥን ከዛ ደግሞ ኢንተር ስንል እነዚህ ሁለቱ ፓይተን እና ፓይተን 3 ለምንድን ነው የሚጠቅመን ካለን ፓይተን የሚለው ፓይተን ስፔስ አድርገን ማይነስ ቨርዥን የሚለው ለዊንዶ ነው የምንጠቀመው። ፓይተን 3 ማይነስ ቨርዥን የሚለውን ደግሞ ለማክ ነው። ሶ በመጀመሪያ ካራክተር ፒ የምትለው ስሞል ናት። ካፒታል እንዳታደርጉ በስሞል ይቻላል ማለት ነው። ሶ ይሄንን ስታደርጉ ዳይሬክትሊ ኢንስታል የሆነው ፓይተኑ በትክክል ኢንስታል መሆኑን ታገኙታላችሁ ማለት ነው። ሶ ኦሬዲ ፓይተኑን በዛ ቼክ እናደርጋለን። ሌትስ ካም ቱ አወር ኢንስታለር። ኦሬዲ ኢንስታለር አሁን በትክክል ሰክሰስፉሊ ኢንስታል አድርጓል። ሶ ኢንስታል ካደረገ በትክክል ሰክሰስ ካደረገ ክሎዝ እናደርገዋለን። ዘን ሲኤምዲ ላይ ሄደን ሁላችንም ሲኤምዲ ተርሚናላችን ከፍተን ባለን የትኛውም ቱል ተርሚናል መክፈት እንችላለን። ሰው ተርሚናል ላይ ሄደን እኔ ዊንዶ ላይ ስለሆንኩ ፓይተን ማይነስ ቨርዥን ብዬ ኤንተር ሳደርግ ኤግዛክትሊ ፓይተን 3.30.3 ኦልሬዲ ኢንስታል ሆኖልኛል ማለት ነው። ሶ ኢንስታል ካደረገን በኋላ ይሄንን ኢንስታል በትክክል ካደረገን በኋላ ዋት ኢዝ ዘ ኔክስት ምንድን ነው የምናደርገው? ቀጥለው የምንሰራው ነገር ኦሬዲ በዚህ መሃል
ወደ ቪዥዋል ስቱዲዮ እንሄዳለን ማለት ነው። ሰው ወደ ቪዥዋል ስቱዲዮ ስንሄድ ወደ ብሮዘራችን እንሄድና then ብሮዘራችን ላይ ቪዥዋል ስቱዲዮ ኮድ ብላችሁ ቪዥዋል ስቱዲዮ ኮድ ብላችሁ ከዛ ሰርች አድርጉ። ቪዥዋል ስቱዲዮ ኮድ ሰርች ስናደርግ እዚች ጋር ቪዥዋል ስቱዲዮ ኮድ የምትለዋን እናገኘዋለን። ቪዥዋል ስቱዲዮ ላይ ክሊክ እናደርጋለን ማለት ነው። ቪዥዋል ስቱዲዮ ሜን ፔጅ ወደ ሆነው ይወስደናል። እዚህ ጋር የተለያየ ከቪዥዋል ስቱዲዮ ጋር አንዳንድ እንዴት መጠቀም እንደምንችል ነገሮች የሚያስቀምጠው ነገር አለ። ዳውንሎድ ፎር ዊንዶ የሚለው እዚህ ጋር አለ። እኛ ግን ለሁሉም እንዴት እናገኛለን የሚለው እዚች ጋር ከላይ ዳውንሎድ የምትላለች ዳውንሎድ የሚለው ላይ ክሊክ እናደርጋለን ማለት ነው። ዳውንሎድ ላይ ክሊክ ስናደርግ እዚህ ጋር ዊንዶው ከዛ ደግሞ ኡቡንቱ ፓርቶች ለሆኑት ወይም ሊኑክስ ፓርት ለሆነው ማክ ለምትጠቀሙ እዚህ ጋር አለ ማለት ነው። እኛ ምንድነው የምንጠቀመው ዊንዶ ነው ማለት ነው። ዊንዶ ላይ የተለያየ አለ። ኢንስታለር ሲስተሞቹ በዚፕ ደረጃ ዳውንሎድ ማድረግ እንችላለን። በሲኤል ላይ ብዙ ጊዜ እኛ ኢንስታለሩን ነው የመጀመሪያው ላይ ያለውን ክሊክ እናደርግ ማለት ነው። እቺኛውን ክሊክ ስናደርግ ቶታሊ ወደ ምን ይወስድልናል? ዳውንሎድ ወደ ማድረግ ይሄዳል ማለት ነው። ቪዥዋል ስቱዲዮን ዳውንሎድ ያደርጋል ማለት ነው። ቪዥዋል ስቱዲዮን ዳውንሎድ እያደረገ በመሃል ደግሞ እኛ ምንድን ነው ማድረግ የምንችለው የሚለውን አንዳንድ ፖይንቶችን እናነሳው። ያቺን ነገር ዳውንሎድ ካደረጋችሁ እንደ መጀመሪያ ራን ዘ ኢንስታለር ክሊክ አድርጋችሁ እሷን ኢንስታል ታደርጋላችሁ። ደን ኦሬዲ ይሄንን አድርገን የኛ ቪዥዋል ስቱዲዮ ዳውንሎድ ሆኖ ካለቀ ስድስተኛ የመጨረሻው ስቴፑ ምንድነው? ቶታሊ የኛ ፓይተን እና ኢንስታለሩ ምን ማድረግ ነው? ማስተዋወቅ። ቪዥዋል ስቱዲዮ ኢንስታል ስለሆነ ፓይተንን ይሰራልናል ማለት አይደለም። ማስተዋወቅ ፓይተን በቪዥዋል ስቱዲዮ ላይ ዳውንሎድ መሆን አለበት ማለት ነው። ጋይስ ኦልሬዲ ዳውንሎድ እዚህ ጋር አድርጓል። እናንተም ዳውንሎድ ሲሆንላችሁ ከዛ ደግሞ ማድረግ ያለባችሁን ታደርጋላችሁ ማለት ነው። እዚች ጋር ደብል ክሊክ እናደርጋለን። ኢንስታለሩ ላይ ክሊክ ስናደርግ ይህንን ፔጅ ያመጣልናል። እዚህ ጋር የሚነበብ ነገሮች አሉ ማንበብ የሚያስፈልግ አግሪሜንቱን ለመቀበል ማለት ነው። አግሪሜንቱን ከተቀበላችሁ በኋላ አግሪሜንቱን የምትቀበሉ ከሆነ አክሰፕት እንለዋለን። እሱን አክሰፕት ካላረግ ነው ኦሬዲ እቺን እነብል አያደርግልንም። አክሰፕት ካደረገን ኔክስት እንለዋለን። ኔክስት ካለን በኋላ እዚህ ጋር select the additional task you would like to set up to perform while installing Visual Studio Code አንዳንድ ነገሮች ሰፖርት የሚያደርጋችሁ ኢዚሊ ለምሳሌ አይኬኑ ዴስክቶፕ ላይ እንዲኖር ከፈለጋችሁ እቺን ቴክ ማድረግ ይቻላል። እኔ ስለማልፈልግ ኦሬዲ ብዙ ጊዜ ኮድ ሰርች ላይ እያደረጉ ስለሚሄድ እናንተ እዚህ ጋር ቴክ አድርጋችሁ ሌሎች እዚህ ጋር ኦፕን ዊዝ ኮድ አክሽን ቱ ዊንዶው ኤክስፕሎረር ዳይሬክትሊ ኮንቴክስት ሜኑ ከዊንዶ ኤክስፕሎረር ፋይል ኮንቴክስት ሜኑ ከፋይሉ ላይ ቀጥታ እንዲከፈትላችሁ ስትፈልጉ እዚች ጋር እቺንም ቲክ አድርጋችሁ ከዛ ደግሞ እቺኛውንም ቲክ አድርጋችሁ ኦሬዲ ዊንዶ ኤክስፕሎረር ላይ ስትጽፉ ዳይሬክትሊ እንዳመጣላችሁ ስትፈልጉ ማለት ነው። register code as an editor for supported file types already እንደ ፋይል ታይፕስ ለምሳሌ ራይት ክሊክ ስናደርግ ኖትፓድ እንዲያመጣላችሁ ስትፈልጉ እቺኛውን ቲክ ማድረግ ይቻላል። ፋይሎችን ኤዲት የሚያደርግ ኦፕሽን እንዲኖረን ነው። እቺን ኔክስት እንለዋለን።
then next ስንል ከዛ ደግሞ ኢንስታል አድርግ ይለናል። ኢንስታል ክሊክ እናደርጋለን ማለት ነው። ሶ ኢንስታል እያደረገ ይሄዳል ማለት ነው። ሶ ኢንስታል እያደረገ ነው። ኢንስታል እያደረገ እኛ ደግሞ ወደ ጀነራል ኮንሰፕታችን እንመለስና ሰው ኢንስታል እያደረገ ነው። ኢንስታሉን እንደጨረሰ ከዛ ድጋሚ ምንድነው ኦሬዲ ኢንስታል ካደረግን በኋላ ከዛ ደግሞ ፓይተን ቪዥዋል ስቱዲዮችን ከፍተን በዛ ውስጥ ደግሞ ፓይተንን ኢንስታል ማድረግ ነው። ሶ ይሄኛውን ፔጅ ሎድ አድርገው ያመጣላቸዋል ማለት ነው። then አንዳንድ ነገሮች ከዛ ኦሬዲ አሁን እስከ ስቴፕ 5 ጨርሰናል። ስቴፕ 6 ላይ ያለው ደግሞ እንዴት how we set up python in VS Code መጀመሪያ VS ኮዳችንን መክፈት። አሁን ሁላችንም VS ኮዳችንን ኦፕን አድርገናል። ሜቢ ሰርች ዊንዶው ሰርች ላይ ሄዳችሁ ካልከፈተላችሁ ቪዥዋል ስቱዲዮ ብላችሁ ሰርች ስታደርጉ ይመጣል። እዛ ላይ ክሊክ አድርጋችሁ ኦሬዲ ቪዥዋል ስቱዲዮ መክፈት። ግን ኢንስታል እያደረግን አብረን ስለነበረ ቶታሊ ላውንች በራሱ ስለምለው ላውንቹን ትክ አድርጋችሁ ኦኬ ስትሉ ያመጣላችኋል ማለት ነው። then python install python extension configure python interpreter እነዚህ ሶስት ነገሮች ማድረግ አለብን ማለት ነው። ሶ ወደ ቪዥዋል ስቱዲዮአችን እንሄዳለን። ወደ ቪዥዋል ስቱዲዮአችን እንሄድና ሶ ቪዥዋል ስቱዲዮ ላይ እንሄዳለን። ቪዥዋል ስቱዲዮ ላይ ስንከፍት ቪዥዋል ስቱዲዮአችን ይሄንን ይመስላል። ሶ እዚህ ጋር ፋይል የሚል አለ። ከዛ ከታች ደግሞ እዚህ ጋር የተለያዩ አሉ። ፋይል ኤክስፕሎር ማድረግ፣ ከዛ ደግሞ ሰርች የሚናረግ ከጊት ጋር ማገናኘት ኮንትሮል ከሆኑት ጋር ኦሬዲ፣ ከዛ ደግሞ ዲባግ የምናረግ የምንፈልግ ከሆነ ፋይላችንን ዲባግ እዚህ ጋር ማድረግ እንችላለን። የጊት ከሆነ ከሪፖዚተሪ ጋር ማገናኘት እንችላለን። ከዛ ኤክስቴንሽን ላይ ክሊክ እናደርጋለን። ሶ ኤክስቴንሽን ላይ ስንመጣ ፓይተን የሚለውን እዚች ጋር ኤክስቴንሽን የሚትለው አለ። እዚህ ጋር ሆቨር ስታደርጉ ኤክስቴንሽን የሚል አለ። ሶ እዚህ ጋር ፓይተን ብለን ሰርች እናደርጋለን ማለት ነው። ፓይተን ብለን ሰርች ስናደርግ ሶ እዚህ ጋር እንደሚታዩት ፓይተን የሚለው የኔ አሁን ኢንስታል ሆኗል ማለት ነው። ኢንስታል አድርጌያለሁ ኦሬዲ። እናንተ ደግሞ ኢንስታል ማድረግ ነው። ሶ የኔ ኮምፒውተር ፓይተኑን አንደርስታንድ አድርጓል። እቺኛው አንስታል ከሆነች መጀመሪያ ክሊክ ሲታረጉ ለምሳሌ ፓይላንስ ላይ ቢመጣ ኢንስታል አድርጌያለሁ። ሌላ ላይ ቢመጣ እንደዚህ ነው የሚመጣላችሁ። ኢንስታል ማድረግ ነው ማለት ነው። ሶ እናንተ የምታደርጉት እዚች ጋር ፓይተኑን ኢንስታል አድርጉ። ከዛ ፓይተን ዲባገር ይጠቅማል። ዲባግ አንዳንድ ኤሪያዎች ሲመጣ ከፓይተን ጋር ሪሌት የሆነው ዲባግ ለማድረግ ይረዳቸዋል። ከዛ ደግሞ ይሄ ለፍሬምወርክ ነው። ኦሬዲ ለፍሬምወርክ ነው። ወደ ጃንጎ ማስራት የምትፈልጉ ከሆነ ለጃንጎ ሬስት ፍሬምወርኩ ኢንስታል ማድረግ ይቻላል። ዋነኛው ግን ፓይተን፣ ይሄኛውን ፓይተን ከማይክሮሶፍት ኢንስታል ማድረግ ያስፈልጋል ማለት ነው። ሶ ሌሎች የሚጠቅማችሁ እያያችሁ መጨመር ይቻላል። ለምሳሌ ፓይተን ኤክስቴንሽን ፓኪንግ ለምን እንደሚጠቅም እያያችሁ ከታች ለምሳሌ ኤክስቴንሽን በራሱ ሙሉ በሙሉ አሁን ይሄኛው የተለያየ በራሱ ስር አለው ማለት ነው። ፓክ አድርጎ እየመጣ ነው። ሌላ የምትፈልጉትን እንደዚህ እያያችሁ ኢንስታል ማድረግ ይቻላል። ፓይተን ቪኤስ ኮዶች ላይ እያንዳንዱን በራሱ ቼክ እያደረገ እንዲሰራላችሁ ስትፈልጉ ይሄኛውም ይረዳቸዋል ማለት ነው። ሶ በዋነኝነት እዚህ ጋር ያለው ፓይተን ኢንስታል አደረግን ማለት ነው። ይህን ኢንስታል ስናደርግ ቪዥዋል ስቱዲዮ አንደርስታንድ አደረገ ማለት ነው ከፓይተናችን ጋር። ሶ ይህንን ካደረገን በኋላ ኔክስት ስቴፕ ቀጥሎ ያለው ስቴፕ ምንድን ነው ወደሚለው እንሄዳለን። ቀጥሎ ያለው ስቴፕ
ኦፕን ቪኤስ ኮድ አረግነው። ከዛ ፓይተን ኤክስቴንሽን ኢንስታል አደረግነው። ከዛ ደግሞ ፓይተን ኢንተርፕሬተሩን ኮንፊገር ማድረግ ያስፈልገናል። ይህንን ኮንፊገር ለማድረግ ቪዥዋል ስቱዲዮ ላይ ሄዳችሁ ቪዥዋል ስቱዲዮ ላይ እዚህ ጋር ላይ ሄዳችሁ ኮንትሮል ከኪቦርዳችሁ ላይ ኮንትሮል ሺፍት ፒ ማንከት ነው። ኮንትሮል ሺፍት ፒ ኮንትሮል ሺፍት ፒ ስትነኩ ወደዚህ ያመጣቸዋል። እዚህ ጋር ማየት ይቻላል። ሾው ኦል ኮማንድስ ኮንትሮል ሺፍት ፕላስ ፒ የምትለዋ ለዛ ነው የሚጠቅመን። ፋይሎች ለመክፈት ደግሞ ኦፕን ፋይል የምትለዋ እዚህ ጋር ኮንትሮል ፕላስ ኦ ስትሉ ፋይሎቹን ይከፍታል። ፎልደሩን ለመክፈት ኮንትሮል ፕላስ ኬ ወይም ኮንትሮል ፕላስ ኦ፣ ከዛ ሪሴንትሊ የሆኑትን ኮንትሮል ፕላስ አር። ኮንትሮል ፕላስ አር ሲታረጉት ሪሴንትሊ የሰራችሁት ኮዶች ካሉ ወዲያው ይከፍትላችኋል ማለት ነው። ሶ እኛ የመጀመሪያ ነው ኦሬዲ ኢንተርፕሬተሩን ኢንቴግሬት ማድረግ ነው የትኛውን ፓይተን ነው አክሴስ የሚያደርገው። ስለዚህ ኮንትሮል ሺፍት ፕላስ ፒ የሚለውን ኮንትሮል ሺፍት ፕላስ ፒ የሚለውን እነካለን። ሶ እዚህ ጋር ፓይተን ሁለት ነጥብ ሴሌክት ኢንተርፕሬተር የሚለውን እንጽፋለን። ፓይተን ሁለት ነጥብ ሴሌክት ሰው እኛ ይህንን ስንጽፍ እዚህ ጋር እንደዚያ ነገር ያመጣልናል። ሪሰንትሊ ዩዝድ ይላል። ኦሬዲ ክሊክ አደርገዋለሁ ማለት ነው። ሶ ይህንን ክሊክ ሲያደርግ ሎድ እያደረገልኝ ነው። እንደሚታዩት የኔ ፓይተን ቨርዥኖች 11 ነበረ፣ 10 እየተጠቀምኩ ነበርኩ፣ 3.11 ነበረ፣ 3.10.4 ነበረ። አሁን ደግሞ ኢንስታል ያደረግነው ፓይተን 3.30.3 ይሄኛው ነው። ኦሬዲ አክሲስ ሌተስት ቨርዥኑ አክሴስ ልናደርግ የምንፈልገው ማለት ነው። ሶ ይሄኛውን እሰጠዋለሁ ማለት ነው። ሶ ይሄንን ሲሰጥ ምን አደረገው በትክክል የትኛውን አክሴስ እንደሚያደርግ አንደርስታንድ አደረገልን ማለት ነው። ሶ ይሄንን ካደረገን በኋላ ኔክስት ስቴፑ ምንድን ነው? ቀጥሎ የምናደርገው ኦሬዲ የምንሰራው ምንድን ነው የምለው አሁን ሴታፖቹን ጨረሰን። ከዛ ደግሞ ፓይተን ፋይሎቹን ክሬት ማድረግ ነው። ለምሳሌ ፕሪንት ሄሎ ወርልድ የመጀመሪያው ማለት ነው። እንዴት ነው ክሬት? መጀመሪያ ፋይሉን ክሬት ማድረግ ያስፈልጋል። ስለዚህም ቪዥዋል ስቱዲዮ ላይ እንመለስና ቪዥዋል ስቱዲዮ ላይ ተመልሰን ሜቢ ሶሪ ካላያችሁ የኮንትሮል ፕላስ ሺፍት የምለውን እዚች ጋር ኮንትሮል ፕላስ ሺፍት ፕላስ ፒ የምትለው ይችኛው ናት። ቪዲዮ በመሃል ሚስ ካደረጋችሁ ኦሬዲ አስቀምጥላችኋለሁ። ሰው ኮንትሮል ሺፍት ፒ ስታደርጉ ፓይተን ሴሌክት ኢንተርፕሬተር ሲጽፉ ይሄ ይመጣል። ከዛ ይሄኛው ላይ ኦሬዲ 3.13 መርጠን ሪችን ሪኮሜንድ አደርገናል ማለት ነው ለዛኛው። አሁን ምን ልንሰራ ነው? ቶታሊ የመጀመሪያ አሁን ቀጥሎ ምንድነው ልንሰራ የፈለግነው? ፋይሉን ክሬት አድርገን በዛ ፋይል ውስጥ ኮድ ፕሪንት ሄሎ ወርልድ ጽፈን ከዛ እሱን ደግሞ ፕሪንት እንዲያደርግልን ነው። ሶ ኮዱ ላይ እንመለስና ፋይል የሚለው ላይ ፋይል የሚለው ላይ ከዛ ደግሞ ኒው ፋይል የሚለው ላይ ክሬት እንላለን። ዘን እዚህ ጋር ቴክስት ፋይል ነው፣ ፓይተን ፋይል ነው፣ ጁፒተር ኖትቡክ ይለናል። እኛ ፓይተን ፋይል ስለምንፈልግ እቺኛውን እንመርጥና ሶሪ ፋይል ኒው ፋይል ዘን እዚህ ጋር hello.py ምክንያቱም ፓይተን እንደሆነ እንደረዳ ኤክስቴንሽናችን .py ካልጨመርንበት አይረዳም። ስለዚህ ይሄኛው የፋይሉ ስም የፈለጋችሁትን መስጠት ትችላላችሁ። ሄሎ የሚለው የፈለጋችሁ ፈርስት ኮድ፣ ፈርስት ዴይ፣ ላብ ምናምን እያላችሁ መስጠት ይቻላል። ለምሳሌ እኛ የመጀመሪያ hello.py ብለን ከዛ ኢንተር
ኢንተር ስንለው የት ጋር ሴቭ ላድርግ የሚለውን ይጠይቀናል። ኦሬዲ ፓዙን እንሰጠዋለን። ለምሳሌ እኔ ዴስክቶፕ ላይ ላድርግና ክሬት ፋይል ልበል። ሰው ፋይሉን እዚህ ጋር ክሬት አድርጎልኛል። ሶሪ ሰው ፕሪንት እዚህ ጋር ፕሪንት እንበልና ፕሪንት ከዛ ሄሎ ማይ ቲም ብለን ዘን ሴቭ እናደርጋለን ማለት ነው። ሴቭ ይሄንን ሴቭ ካደረገን በኋላ አሁን ሄሎ የሚለውን ሄሎ ማይ ቲም የሚለውን ጽፈናል። ሰው እሱን ከጻፍን በኋላ ምንድነው የምንሰራው? አሁን ሄሎ ወርልድ ወይም ሄሎ ማይ ቲም የሚለውን መጻፍ ይቻላል ማለት ነው። ሰው ይሄንን ካደረገን ቀጥሎ ራን ዩር ፓይተን ኮድ ፓይተን ኮዳችንን ራን ማድረግ ነው። ሰው ይሄ ራን ለማድረግ ተርሚናላችን መክፈት ያስፈልገናል። ተርሚናል ከከፈትን በኋላ ዊንዶ ላይ ከሆነ ፓይተን የፋይሉ ስም .py ማክ ምናምን ከሆነ ደግሞ ፓይተን 3 ከዛ የፋይሉ ስም .py ብለን ኢንተር ስንለው ራን ያደርግልናል ማለት ነው። ሰው ይህንን ለማድረግ ቪዥዋል ኮድ ላይ እንሄድና ሰው እዚች ጋር ክሬት ስታደርጉ ሜቢ ፋይላችሁን በሆነ ፎልደር ውስጥ አድርጉ። ለምሳሌ ላብ የሚለው ውስጥ ሄሎ .py ይሄ ላብ ዴስክቶፕ ሊሆን ይችላል፣ የትኛውም ቦታ የፈለጋችሁ ዳውንሎድ ውስጥ ሊሆን ይችላል፣ ዶኩሜንት ውስጥ ሊሆን ይችላል፣ የፈለጋችሁ ዳይሬክተሪ ውስጥ አድርጎ ከዛ ሄሎ .py ብላችሁ ፋይሉን እዚህ ጋር ለምሳሌ ላብ 1.py ብለን ክሬት ካደረገን በኋላ እዚህ ጋር ፕሪንት ይህ መጀመሪያው ስለሆነ ፕሪንት ሄሎ ወርልድ የሚለውን ፕሪንት እንዲያደርግልን ነው። ሰው ይሄንን ሴቭ እናደርገዋለን። ከዛ ላብ 1 ነው ፕሪንት ማድረግ የፈለግነው። ስለዚህ ተርሚናል ላይ እንሄዳለን። እዚህ ጋር ተርሚናል ላይ ኒው ተርሚናል የሚለውን ክሊክ እናደርጋለን። ኒው ተርሚናል እዚህ ጋር ሎድ አድርጎ ያመጣልናል። እሱ ሎድ አድርጎ ለምሳሌ የኔ ፓዛውን ዳውንሎድ ላይ ውስጥ ነው። እዛ ላይ ሄጄ ፓይተን ላብ 1 የፋይል ስም .py ፓይተን ላብ 1 py እዚህ ጋር ላብ 1 ብዬ ክሬት አደረኩ። ሄሎ ካላችሁ ሄሎ.py ማክ የምትጠቀሙት እዚህ ጋር ፓይተን 3 ብላችሁ ነው። ዘን ኢንተር ማድረግ ኢንተር ስንለው ሰው እዚህ ጋር የጻፍነው ከላይ የጻፍነው እዚህ ጋር መጠለን ማለት ነው። ለምሳሌ ሌላ x equals to 3 y equals to 6 then x z equals to x plus y ብናደርግ and then print z ብናደርግ ከሄሎ ወርልድ ቀጥሎ ምን ይመጣልናል? 6 ሲደመር 9 3 ሲደመር 6 9 ይሆንልናል ማለት ነው። ሰው እዚህ ጋር ሴቭ አድርገን ምክንያቱም አፕዴቱ እንዲመጣልን ሰው ድጋሚ ራን ብናደርግ ሄሎ ወርልድ ዘን ቀጥሎ ምን መጣ? 9 መጣ ማለት ነው። ሶ በዚሁ እያለን እንቀጥላለን ማለት ነው። ሶ ለዛሬ ክላሳችን ይህንን ይመስላል። ጥሩ ታይም ከኛ ጋር እንዳሳለፋችሁ ተስፋ አደርጋለሁ። በደንብ እየቀጠለን ስንሄድ ደግሞ የተለያየ ነገሮች አብረን እናገኘዋለን። ሰው ሰብስክራይብ ላይክ አድርጉ እንዳረሱ። በጣም ለምታደርጉት ትብብር ደግሞ በጣም እናመሰግናለን። ቴንክ ዩ ጋይስ።
ሃቭ ኤ ናይስ ታይም